ሰላም ዩናይትዶች የታላቁ ክለብ የቅያሲው ሰራዊት ኩራቶች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በኦልድ ትራፎርድ ዙሪያ የሚናፈሱት የዝውውር ወሬዎች እረፍት የሚሰጡ አይደሉም። ክለባችን ማንቸስተር ዩናይትድ ስብስቡን ይበልጥ ለማጠናከር እናም ወደ ቀድሞ ክብሩ ለመመለስ በዝውውር ገበያው ላይ ትልልቅ ቦምቦችን ለመጣል እየተዘጋጀ ይገኛል። ዛሬ የምንነግራችሁ ዜና ዝም ብሎ ወሬ አይደለም። የክለባችንን የግራ መስመር ችግር ለአንዴና ለመጨረሻ ጊዜ ሊፈታ ስለሚችለው ጀርመናዊው የብረት አጥር፣ በቼልሲና በዩናይትድ መካከል ስለተነሳው የ86 ሚሊዮን ፓውንድ እልህ አስጨራሽ ፉክክር እናም አርሰናልንና አስቶን ቪላን አስደንግጦ ስለገባው ባለ 18 ዓመቱ እንቁ ታዳጊ ነው። ይህ ቪዲዮ እስከ መጨረሻው ካልተከታተላችሁ ትልቅ መረጃ ያመልጣችኋል። እስከ መጨረሻው አብራችሁን ሆኑ። ቻናላችንን ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ የዩናይትድ ቤተሰባችን ይሁኑ እያልን ላይክ ማድረጉን እንዳትረሱ። ወደ መጀመሪያው ታላቅ ዜና እንለፍ። ማንቸስተር ዩናይትድ ባለፉት ዓመታት በግራ መስመር ተከላካይ እጥረትና በጉዳት ምን ያህል ሲሰቃይ እንደነበር ሁላችንም የምናውቀው ሀቅ ነው። አሁን ግን ይህንን ቀዳዳ ለመድፈን ክለቡ አይኖቹን ወደ ጀርመን ጥሏል። ታማኙ ተቋም አትሌቲክስ ይፋ እንዳደረገው ከሆነ ዩናይትድ የጀርመናዊውን የአርቢ ሌፕዚግ የግራ መስመር ተከላካይ ዴቪድ ራውምን ሁኔታ በቅርብ መገምገም ጀምሯል። ይህ የ28 ዓመት ተከላካይ በአሁኑ ሰዓት በጀርመን ክለብ አርቢ ሌፕዚግ የአንድ ዓመት ኮንትራት ብቻ ነው የቀረው። ይህ ማለት ሌፕዚግ ተጫዋቹን በነፃ እንዳያጣ በዚህ የዝውውር መስኮት ለመሸጥ ይገድዳል ማለት ነው። ይበልጥ የሚያጓጓው ነገር ምን መሰላችሁ? በውሉ ላይ 34 ሚሊዮን ፓውንድ ብቻ የውል ማፍረሻ አለ። በአሁኑ ገበያ ለዚህ ለበሰለ ተጫዋች ይህ ዋጋ በጣም ታላቅ ቅናሽ ነው። ለመሆኑ ዴቪድ ራውም ለምን አስፈለገ? ስታቲስቲክሱን ስንመለከት ይህ ተጫዋች ባለፉት 3 የውድድር ዘመናት በሁሉም ውድድሮች ላይ 28 አሲስቶችን ማለትም ለጎል የሚሆኑ ኳሶችን ማቅረብ ችሏል። ይህ አስደናቂ ቁጥር ነው። የኛ የፊት መስመር አጥቂዎች የሚፈልጉትን አይነት ክሮስ እና የጎል ኳስ ማቅረብ የሚችል ማሽን ነው። የሉክ ሾው በተደጋጋሚ መጎዳትና የታይሬል ማላሲያ አለመረጋጋት ያሳሰበው ዩናይትድ ራውምን ለማስፈረም ቁርጠኛ ይመስላል። ደጋፊዎቹ ይህ ተጫዋች 34 ሚሊዮን ፓውንድ ተከፍሎበት ኦልድ ትራፎርድ ቢመጣ የግራ መስመራችንን ችግር ይፈታዋል ብላችሁ ታምናላችሁ? አስተያየታችሁን በኮሜንት አስቀምጡልኝ። ወደ ቀጣዩ ሰዓት ወደ ላሰው ዜናችን ስናልፍ የማንቸስተር ዩናይትድ አማካይ ክፍሉን ለማደስ ፍላጎት አሁንም እንደቀጠለ ነው። ከች ኦፍሳይት እንደዘገበው ከሆነ ዩናይትድ የክሪስታል ፓላሱን ወጣት የአማካይ አዳም ዋርተንን ለማስፈረም ያለው ፍላጎት አሁንም እንደ ትኩስ እሳት እየነደደ ነው። ነገር ግን መንገዱ አልጋ ባልጋ አይደለም። ዩናይትድ ይህንን እንቁ ተጫዋች ለማግኘት ከባለሀብቱ ቼልሲ ጋር ከፍተኛና ላስጨራሽ ፉክክር ውስጥ ገብቷል። ቼልሲም ተጫዋቹን ወደ ስታንፎርድ ብሪጅ ለመውሰድ ገንዘብ ለመበተን ዝግጁ ነው። ሆኖም ግን ትልቁ እንቅፋት የሆነው የክሪስታል ፓላስ ግትር አቋም ነው። ክሪስታል ፓላስ ተጫዋቹን ለመልቀቅ የጠየቀው ዋጋ ሰማይ የነካ ነው። 86 ሚሊዮን ፓውንድ። አዎ 86 ሚሊዮን ፓውንድ። ይህ እጅግ ከፍተኛ ዋጋ በመሆኑ ምክንያት እስከ አሁን ድረስ የዝውውር ንግግሮች ወደፊት እንዳይሄዱና እንዲቀዘቅዙ ትልቅ እንቅፋት ሆኖ ቆይቷል። ነገር ግን ዩናይትድ ዋጋውን ለመቀነስ እና የተለያዩ አማራጮችን አቅርቦ ፓላሶችን ለማስማማት ጥረት እያደረገ ነው። ዋርተን በዩናይትድ አማካይ ክፍል ላይ ቢቀላቀል ከኮቢው ማይኖ ጋር የሚኖረው ጥምረት ለቀያዮቹ 10 ዓመት የዩናይትድን አማካይ ክፍል አስተማማኝ ያደርጓል። ቼልሲን አሸንፈን ይህን ተጫዋች ማምጣት አለብን። በመጨረሻም ዩናይትድ ለወደፊት ትውልድ እያደረገ ስላለው ድንቅ ስራ እንነጋገራለን። ክለባችን የወደፊት ኮከቦችን አስቀድሞ በመንጠቅ ይታወቃል። አሁንም ሌላ ታላቅ ዝውውር በሩቅ እየታየ ነው። ማንቸስተር ዩናይትድ የ18 ዓመቱን የሌስተር ሲቲ አማካይ ሊዩስ ፔጂን ለማስፈረም ከወኪሎቹ ጋር ንግግር መጀመሩም ታውቋል። ይህ ተጫዋች የእንግሊዝ ከ20 ዓመት በታች ኢንተርናሽናል ተጫዋች ሲሆን ገና በ18 ዓመቱ ለሌስተር ሲቲ ዋና ቡድን ከ20 በላይ ጨዋታዎችን ማድረግ የቻለ ድንቅ ብቃት ያለው ታዳጊ ነው። ለዚህ ነው ዩናይትድ ተጫዋቹን ለማግኘት በሚደረገው ፉክክር ዋነኛ ባላንጣዎቹን አርሰናልንና አስቶን ቪላን በበላይነት አሸንፎ ተጫዋቹን ለራሱ ለማድረግ ትልቅ እቅድ አውጥቶ እየተንቀሳቀሰ የሚገኘው። አርሰናሎች ተጫዋቹን ለመውሰድ ጥረት እያደረጉ ቢሆኑም የዩናይትድ የፕሮጀክት ጥራትና ለወጣ
ወጣቶች የሚሰጠው እድል የሉዊስ ፔጅን ልብ ሊሰርቅ እንደሚችል እየተነገረም ይገኛል። እንግዲህ የዛሬው የዩናይትድ ትኩስ መረጃዎቻችን እነዚህን ይመስሉ ነበረ። የዴቪድ ራውም በ34 ሚሊዮን ፓውንድ መገኘት፣ የአዳም ዋርተን የ86 ሚሊዮን ፓውንድ ላስጨራሽ ፍልሚያ እናም የሉዊስ ፔጅ ከአርሰናል አፍ የመንጠቅ ኦፕሬሽን። እናንተስ ደጋፊዎች ምን ትላላችሁ? ከእነዚህ ተጫዋቾች መካከል የትኛው ነው አሁኑኑ ዩናይትድን በብቃት መለወጥ የሚችለው? አስተያየታችሁን በኮሜንት መስጫው ላይ በሰፊው ያስፍሩልን። እያንዳንዱን ኮሜንት እናነባለን። ሰላም ሁኑ። ድል ለማንቸስተር ዩናይትድ።